ሰዓት ማየት ነው። ከዛም በኋላ 85 አው ድሮም እኮ ይሰጣል ለሌለው 5 ብር ጨምርላት ውዴ። ታይ መጠጫ እንኳን የላትም ስትል ይዘቱ ወይስ ያይጣልበት ያዝኑልሽ እኮ ነው ወንድም መከታ እሱ ማለት ለኔ ወንድሜ ነው ትዝታያልኩ ነው ፖስታውን ስቶሪ አልችልም። ደህና ፎቶ ካለሽ በእናትሽ ላኪልኝ። ደህና ፎቶ ነው ያልሽው እንዴ? ቀብረር ያለው ፎቶ ካለሽ ወንድሜ የኔ ትዝታ ሰላምን ስሚ ባልሽ ራሱ ማለት ነው 70 ኪሎ ነኝ እኔ እኔማ እስከ 70 ራሱ እኮ አልጨምርም ምናምን አለና ሲፎክርብን ዋለና ከዛን ሄዶ ማለት ነው ሚዛኑ ላይ ቁጭ ይላል 75 ኪሎ ወይ አለ ጂጊዘይ ሲማራም በይ እመቤቴ 75 ኪሎ እግዚኦ ማረነ ክርስቶስ ብሎ ያን 85 መግባቱን አልሰማውም። 85 ጭራሽ እቺ ሳምንት ምግብ ተውኩ። በቀን አንዴ እየበላው 2 ኪሎ ጨመርኩ። ጭራሽ ቀነስኩ እኮ አይደለም ግን በልተሽ አይደለም አጥንትሽ ነው። ከዛን አዶኒን እኮ ነው እኔማ ከሳው ብዬ ሂጄ መዘናለው። ከዛን 85 ኪሎ ገባው ለዋለው አጥንትሽ ነው እንጂ ሰውነትሽ አልቋል። ምንም እኮ ሰውነት የለም እኮ ዝም ብሎ አጥንት ነው። ይሄ አሁን እንደው በቅዱስ ሚካኤል 85 ኪሎ ይመስላል። እኔ ግን አጥንት የሚያመዝን ነው የሚመስለው። አጥንትሽ ይመዝናል። ሰውነትሽ መስሎሽ ነው። እንደዛ ብሽ እንዳትሳቀቂ። እጹብ ስንት ነሽ? አራንስ አልተመዘግንም። ድንግል ማርያም ተመዝኛ አላውቅም። ልወልድ መጨረሻ ላይ 80 ነበርኩኝ። ከወለድኩ በኋላ 80 ገባ አንዴ ሲሄድ ክትትል ላይ ከዛች በኋላ ሞክሬያት አላውቅም። አንቺም እኮ ትሆኛለሽ። አንቺ እኮ ድብንብል ነሽ። ወይረኒስ ስታይኝ ነው እንጂ እኮ ቀጭኔ አይ ያንቺ ከወገብ በታች ነው የሚያመዝነው ደዋ እኛ ሙሉ በሙሉ ነው እኮ ነው የኛ እኮ ሙሉ በሙሉ ውፍረቱ ነው እኮ ነው የተቸገርነው። ያንቺስ ችግር የለም ከወገብ በታች ነው። ብትወፍሪም እኮ አይከፋም። ያንቺ አይከፋም። የኛውን ምን ችግር አለው ከወገብ በታች ቢጨምር? የኛ እኮ ሙሉ በሙሉ መጥቶ ህልም አራ እግዚኦ ያንቺ ውፍረት አይከፋም። የመግዛት ነው ገቡ ነሽ። ያንቺ ችግር የለውም። ግራ ቀኝ ነው የሚለው ችግር የለም እኮ የኛ ነው ችግሩ። እኔ አሁን ስወፍር ማለት ነው የለውም እኮ ቦርጩም ይጨምራል፣ ሌላውም ይጨምራል። ችግሩ እሱ ነው። ያንቺ እኮ ወድሽ አይጨምርም። ከዚህ ወደ ላይ አጨምሪም፣ ከዚህ ወደ ታች ነው የምጨምር። የኛ ግን ሙሉ በሙሉ ነን ተዝረጠረጥን። እውነት 85 አልጠበቅኩም። አሁን ይሆናል ግን አታስታውሽም? እርጉዙኝ ማማን 83 ነበርኩኝ። ከዛን ስራ ሳቆም 2 ኪሎ ቀነስኩኝ። ለምን ኦሬዲ ስለተስተካከልኩኝ። ስራ ስሰራ ይጨምራል በነገራችን ላይ። ከዛን 81 ኪሎ ነበርኩኝ። ማማ 3 ኪሎ ነበረች፣ 78 ማለት ነው። ማማን ወጣ ጭራሽ ጨመርኩ። አሁን አንቺ የውፍረት መጨመር ችግር ምን ይመስልሻል? ዝም ብለሽ ከራስሽ ጋር ስታወሪ ቴንሽን በጣም እየተጨነቅሽ ስለሆነ ያ በጣም እየተጨነቅኩ ነው። ሁለተኛ ነገር አሁን ላይ የማስባቸው በጣም ብዙ ነገሮች አሉ። ሁለተኛ ነገር ደግሞ ለምን ወፈርኩም አለ እና ዱሮ ማለት ነው ማፊ ጭንቅ ነው ምን ምናምን
አሁን ግን በጣም ቢዝነሶችን ማስፋፋት ፈልጋለሁ ምናምን። ድንግል አይደለ ጭንቅላቴ፣ ድንግልናውን እያፈረስኩ ነው። ስለዚህ እኛ እናፍርሰዋ፣ ባለበት ይቀመጥ። አታፍርሱ እንዳተ ማለት ነው። ባለንበት አቋም ለመቀጠል አለማፍረስ ነው። እኔ አሁን ለምሳሌ እድሜ ልኬን አለች ብዬ አልቀርምና ማስፋፋት ፈልጋለሁና እሱ ሀሳብ ላይ ነኝ። ያው በቅርቡም በአዲስ ነገር ተጠብቁኝ። ለዛ ነው መሰለኝ ቴንሽን እንደኛ ማለቻለች ላይማ መቆየት አንፈልግም። ድንግልናውን አፍርሹ፣ ይፈረስ። ምን አባቱ ዋናው ገንዘብ ሲመጣ ይስተካከላል። አንቺ ወዶ መሰለሽ እንደ ሀብታሞች በሙሉ ሁሉ እኮ ወፍራም ናቸው። በልቶ ይመስላል ሸንቀጥ። እኔ በልቻ አይደለም የወፈርኩት፣ ጭንቀቱ ነው ያሺ ነው። ስለዚህ አንቺ ወደ ሀብት ማማ እየተጠጋሽ ነው። እና ታዲያ ዱሮስ የለኝም። አረፍሪ ያለው ቢወፍር ቢሸና ምን ቢል ያምርበታል። ውበት አለው ለራሱ ያለው ሰው። ለዛ እኮ ነው ከማምገሲውላ እኮ ከውፍረቴ ጋር እየሄደ የታባቱ። አይ ወፍረሽ አትጭንጂ፣ ወፍረሽ ካለሽ እንኳን ይሄድ ይጅበት። ችግሩ ችጋራም ነኝ እኮ እሱ ጋር ሄድም ችግሮሽ ሙፍረሽም አይመጣው። ውበት እንኳን የለው። የምር ማለት ነው ማሪ